ክራይ እንዲቀንስላት አንቺ ቅረቢው ያለችሽ ለምንድን ነው? ከይቅርታ ጋር ምንድን ነው ቅረቢው ማለት? እሱ ባለቤቱ የአፓርትመንቱን ያከራየ ሰው ነው። እሺ ፎቁ ላይ ማለት ነው። ቤቱ የሱ ነው። መጥቶ ለቲና ነበረ ነግሯት ይዞኝ ሄደውም የመጀመሪያ ቀን ፓርታይም ነው ምናምን ብሎ ለእሷ ነግሮ ነው ይዞኝ ሄደው። ከዛን ሄጄ ስመጣ 100 ብር ሰጠኝ። አምጥቼ ለእሷ ነው የሰጠዋት። ራሷ በፊት ግልጽ ነው የሚሆን መውጣት ያለበት። አምጥቼ 100 ብሩን ለእሷ ነው የሰጠው። ከዛም በኋላ የሆነ ቦታም የሆነ ጥቁር አሁን ያለችው ሰውዬ ማለት ነው እሱ ነበረ። ብሩንም አምጥቼ ለእሷ ነው የሰጠዋት። በዚህ መሀል እኔ ህይወት እሺ ተመስገን ህይወቴ ቲና ቤቱ ኪራይ እንዲቀንስላት ከሰውየው ጋር እንትን በያለችሽ ተኝ ነው ያለችሽ። ውዴ ተኝ ትመኝታ ነው ወይ ሰርተሽ ይበላል እሺ ጀምሪው ብላ አይላከትኝ እሷ ናት። ኦኬ ጥሩ ጥያቄ አሁንም አለ። ስለዚህ ቲና ኦኬ እሺ ስለዚህ ቲና ይሄንን አርጊ ስላለችሽ አንቺ ሂደሽ አደረግሽ ከወንዱ ጋር ተኛሽ? አዎ ገንዘብ ስለሌለኝ በሰዓቱ ምንም ዱዴ ስለሌለኝ ብር ከሌለሽ ከቲና ጋር የምትበዩም የለም ምበላውም የለም ምጠጣውም ነገርም የለም ምንም ነገር የለም። እኔ ነኝ ገብቶሻል። ሽንኩርትም ቲማቲምም ዘይትም አጠገቧ ቁጭ ብላ አፏን የምትይዘው ማለት ነው እሷ በቦታው ነበረች። እውነት ሄደሽ የመጣሽው ኪዳነ ምሕረት ትፍረድብሽ። እሷ በቦታው ነበረች። ለእሷ አንድ ምደብቃት ነገር የለም። ከእሷ ጋር ሂደን ለቤኪ ማለት ነው እነግራታለሁ ሁልጊዜ ይሄን የገዛሁት ዘይቱን የገዛሁት እኮ እኔ ነኝ፣ ይሄን ቲማቲም የገዛሁት እኔ ነኝ፣ ይሄን ሽንኩርት የገዛሁት እኔ ነኝ፣ ሁሉንም ብዬ ለእሷ እነግራታለሁ ለቤኪ። ከዛም በኋላ ወይኔ አንቺ ነሽ ትለኛለች። ቤኪ ዝም ነው የምትለው በሰዓቱ አትናገርም። እኔ ሁሉንም ለእሷ እነግራለሁ። በኋላ ላይ ሁሉም ያልፋል። አሁን እሺ እንትን እንዳንል ማለት አሁን ለምሳሌ ውዴ ቆይ ቲና ባለትዳር ናት። አቡሽን ታውቂዋለሽ። አቡሽ አለ እንግዲህ ብለሽናል። ባለትዳር ናት። እዛ ጋር አሁን አንቺ ቲና ከወንድ ጋር ተኝ ብላ ስትልሽ አንቺ ለምንድን ነው ለአቡሽ አልተናገርሽው? ለምንስ አንቺ ሪከርዱም አለ። አሁን ሪከርዱም በውስጥ ልክልሽ ነግሬዋለሁ ለአቡሽ ሁሉንም ነግሬዋለሁ። አቡሽ ለጥ ፊው አለኝ። ኦኬ አለኝ አቡሽ። እሺ ብዬ ለአቡሽ ስነ ከዛም በኋላ ላይ ቲና ለቤኪ ግቢ ውስጥ ላለውን ሰው ለሁሉም ሰው ነገረች። ግቢ ውስጥ ያለው ሰውየው ለካ ኒካ አስሮ አግብቷል ኢትዮጵያዊ። ግቢ ውስጥ ያለው ሰው ሁሉ እኔን ሊበላኝ ነው የተነሳ። በቃ ጠመዱኝ። ከዛ ግራ ገባኝና ይቅርታ ጠየቅኩኝ። ከዚህ በኋላ የሰውየውን ስልክ ከስልኬ ላይ ብሎክ አረኩኝ። ብሎክ አጠፋውኝ እንዳለ የሰውየውን ስልክ አጠፋውኝና የመጨረሻ ፓርታይም ነይ ስሪ ብሎ ሲጠራኝ ፓርታይም ነይ ስሪ ብሎ ሲጠራኝ እሺ ብዬ ሄድኩኝ። እሷ ነብታ ቃለች ቲና። ከዛን ሄጄ ፓርታይም ስሪ ብሎኝ እሱ የጠራኝ ለሌላ ነገር ነው። ሁልጊዜ የሚጠራኝ ፓርታይም ብሎ ነው ሰውየው። ኦኬ ሲጠራሽ ፓርታይም ብሎ ግን አንቺ ትሄጃለሽ? እሄዳለሁ። ፓርታይም ብሎ ነው የሚጠራኝ። ሁሉንም ነገር ቲና ታውቃለች። ሜሴጅም እጽፍላታለሁ። ልክ ሰውየው ጋር ልሄድ ስል ቲና መንሱር ጽፎልኛል ብዬ አንድ ቀን ሳልነግራት አልሄድም። ከዛን ሄዳለሁ። መጨረሻ ላይ መጥቼ ሁሉም እንደ እንትን ሲያረገኝ መጥቼ ለአቡሽ ነገርኩት። ለአቡሽ ስነግረው ለምንድን ነው ለእሷ የነገርሻት? ለምንድን ነው ለእሷ የነገርሻት? ለእሷ መናገር አልነበረብሽም። እሷ ሆዷ ውስጥ ነገር አይቀመጥም። አትንገሪያት አላልኩሽም? ምንም ነገር ከወንድ ጋር ያደረግሽውን ነገር አትንገሪያት ብሎ አቡሽም እኔ ላይ ተናደደ። ከዛ ግራ ገብቶኝ ሽቁጥቁጥ ብዬ ቁጭ አልኩኝ። አንድ ቀን አቡሽ ሲወጣ ብር አይሰጥም፣ የራስ ቤዛ ብር እንደምታውቂው እኔ ስራ የለኝም ስለማይሰጥ ይሄን ሰውዬ ሁሌ እየቀፈልኩኝ አመጣለሁ። ከዚህ ከጥቁሩ ሰውዬ ብር ማለት ነው። ግቢ ውስጥ ካለው ካሜሮናዊ ነው ላለችው ማለት ነው እየቀፈልኩ አመጣለሁ። ቲና ኑስ ካፌ ስትል ምገዛው እኔ ነኝ። ሽንኩርት ምገዛው እኔ ነኝ። ቲማቲም